ከአሊ ኤክስፕረስ የአይን መነጽር እንዳታዙ። ለማንበቢያ፣ ለስልክ፣ ለኮምፒውተር፣ ለፀሐይና ለተለያዩ ጥቅሞች የሚውሉ መነጽሮችን ከአሊ ኤክስፕረስ ላይ በፍጹም ማዘዝ የለባችሁ። ለምን ማዘዝ እንደሌለብን በዚህ ቪዲዮ ላይ ግልጽ አድርጌ አስቀምጬላችኋለሁ። ቪዲዮን ሰብስክራይብ አድርጋችሁ ጀምሩ። ዳይ ወደ ቪዲዮ። ከዚህ በፊት ከአሊ ኤክስፕረስ አንቲ ብሉ ላይት የሆኑ መነጽሮችን 2 ጊዜ አዝዤ ነበረ። ነገር ግን የመጣልኝን መነጽሮች ተመልከቱ። እነዚህ ናቸው። ይሁት በቃ እንዲህ አይታችሁ መለየት ትችላላችሁ። ሲታይ ዲዛይኑና ሉኩ አሪፍ ይመስላል፣ ግን በጭራሽ እንዳትሸወዱ። እንዴት አወቅ ካላችሁኝ በመጀመሪያ በማየት መለየት ትችላላችሁ። በማየት ባንለይ እንኳን መነጽሮችን መለየት የምንችልበት አንድ ሲስተም አለ። ይሄኛውን መነጽር አሁን ለምሳሌ እንዲህ ስታደርጉት በቃ ኖርማል የሚታየውን ከለር ይሁት። ይሄ አንቲ ብሉ ላይት መነጽር ነው። ይሁት አረንጓዴ ሰማያዊ ነገር ነው ሪፍሌክት የሚያደርገው ብሉ። እነዚህ ሰማያዊ ላይቶች ሲመጡ ብሎክ ያደርጋል። ይሄኛው ደግሞ ይሁት ልዩነቱን በደንብ እንደዚህ ማየት ትችላላችሁ። ይሁት በደንብ ማስተዋል ይችላል። ይሄኛውንም ላሳያችሁ። ይሄኛውንም ይሁት በቃ ምንም በቃ አይታችሁ መለየት ትችላላችሁ። እነዚህ መነጽሮች የሚውሉት እንዴት ነው? ለምሳሌ መነጽር ቤት አይታችሁ ከሆነ ተደርድረው ተሰቅለው የሚታዩት መነጽሮች የዚህ አይነት መነጽሮች ናቸው። ይቀመጡና ይሄ መነጽር ለምሳሌ ግላሱ መውጣት ይችላል። ይሄ ይወጣና ትክክለኛው መስታወት የሆነ መነጽር ነው የሚገባለት። ይሄኛው ግን ላስቲክ ነው ከአሊ ኤክስፕረስ የሚላከው። እነዚህ መነጽሮች የሚጠቀሟቸው ምንድነው? እነዚህኞቹን መነጽሮች የሚጠቀሟቸው መነጽር ቤት እንደዚህ ይቀመጡና ከስተመር ሲመጣ የዚህ አይነት መነጽር እፈልጋለሁ፣ ትክክለኛው መነጽር ይታዘዝና እነዚህ መነጽሮች እነዚህ ግላሳቸው ይወጣና ትክክለኛው አንቲ ብሉ ላይት የሆነ ወይም ደግሞ ለፀሐይ የሶላር መነጽር ከሆነ እሱ ይገጠምለታል። የሶላር መነጽሩን ደግሞ የምንለየው እንዴት አድርገን ነው? ፀሐይ ሲነካው ይጠቁራል። የአንቲ ብሉ ላይት ሲሆን ደግሞ የዚህ አይነት ሪፍሌክሽን ያሳያል ማለት ነው። ሌላው ያረጋገጥኩበት መንገድ ደግሞ የአይን ስፔሻሊስት ዶክተር ጋር ሄጄ እነዚህ መነጽሮች አሳይቻቸው ነበረ። ግን እነሱ ያሉኝ ነገር ትንሽ ያስቃል። እነዚህ መነጽሮች ከሳምፕልነት ያለፈ ምንም አይነት ጥቅም እንደሌላቸው ነው የነገሩኝ። በቃ እነዚህ ይሄኛው ፓርት ካልሆነ ይሄኛው ምንም ጥቅም አይሰጥም፣ የምንፈልገውን ፐርፐዝ አይሰጠንም። እኔ እንደውም መጀመሪያ ጊዜ ያዘዝኩት ጊዜ ይሄኛው መነጽር የሆነ ሰማያዊ ነገር ትንሽ የሆነ ሰማያዊ ነገር ይመስላል እና በቃ ትክክለኛ መነጽር ነው ብዬ አስቤ ነበር። የመጀመሪያ ቀን እንደውም እንትን ስለው የሆነ አይኔን ያቃጠለኝ ምናምን የነበረውን ቀንሶልኝ ሳይኮ ነው፣ ግን እኔ መስሎኛል። በቃ ትክክለኛው መነጽር በርካሽ አገኘው ብዬ $1 እና $2 ሲገኝ እኔ እንደውም በዌልካም ዲል $1 ነበር ያመጣሁት። በቃ ትክክለኛ መነጽር አገኘው ብዬ ነበረ። ያው እነዚህ መነጽሮች ከመዘነጫ ባለፈ ምንም ጥቅም የላቸውም። እናም ዶክተሩን አያይዤ የጠየቁ ጥያቄ ምን ነበረ? እነዚህ መነጽሮች ዝም ብለን ብንጠቀማቸው ጉዳት አለ ወይ ሳይለው ምንም አይነት የጎንዮሽ ጉዳት እንደሌላቸው ልክ እንደማንኛውም መዘነጫ ፋሽን ብለን ከምንጠራቸው መነጽሮች ጋር ያው ተመሳሳይ እንደሆኑ ነው የነገረኝ። እናም ከአሊ ኤክስፕረስ ከዚህ በፊት መነጽር አዛችሁ የምትጠቀሙትም ወደፊት ልታዙ ያሰባችሁም ምናልባት የምታዙ ሰዎችም ይህንን ቪዲዮ አይታችሁ መቼም ትማራላችሁ ብዬ አስባለሁ። እናም የዛሬውን ቪዲዮ ጨርሻለሁ። ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።